ኢትዮ ኮደርስ ሁላችንም መማር ይኖርብናል ብዬ አስባለሁኝ። ሆኖም ግን እነዚህን ኮርሶች በመማር ሙሉ ዕውቀት እናገኛለን ማለት አይደለም። ነገር ግን as a beginner እንደ ጀማሪ ብዙ ነገሮች ልንማርባቸው እንችላለን በእርግጥ ማለት ነው። ዌብ ዴቨሎፕመንት፣ ፕሮግራሚንግ ላንጉዌጅ፣ ዴታ አናሊስት ወይም ደግሞ ዴታ ሳይንስ ላይ ስፔሻሊ ሪሌትድ የሆኑ ሰርቲፊኬሽኖች አሉ። ስለዚህ እነዚህን 3 ሰርቲፊኬት በተለይ ሁላችሁም መውሰድ ይኖርባችኋል ማለት ነው። አንድ ደስ የሚለው it is free of cost ነው፣ ምንም ፔመንት የለውም። ስለዚህ ኤኒዋን ኢንሮል አድርጎ ሬጂስተር ሆኖ ኮርሶችን መከታተል ይችላል ማለት ነው። እንዳልኳችሁ ፉል የሆነ ዕውቀት ላይ ሰጡን ይችላል። ነገር ግን ያለንን ዕውቀቶች በትንሹ ኢንጌጅ እንድናደርግና እንድናቅ ያስችሉናል ማለት ነው። ኖርማሊ ዩዳሲቲ ላይ ገብተን የምናገኛቸው ብዙ የፕሮግራሚንግ ሪሌትድ ወይም ደግሞ ቴክኖሎጂ ቤዝድ የሆኑ አርቲፊሻል ኢንተለጀንስ ላይ ብዙ ሰርቲፊኬሽኖች አሉ። እነዛን ሰርቲፊኬት ለመውሰድ ኦልሞስት $200 ከዛ በላይ ፔይ አድርገን ኦሪጂናችንም ይህንን ኦፖርቹኒቲ መጠቀም አለብን። እነዚህን ወሰርን ማለት ሙሉ ዕውቀት አለን ማለት አይደለም። ከዚህ ይበለጠ ብዙ ነገሮችን የምታገኙበት ብዙ ሳይቶች አሉ። ስለዚህ ይሄንን እንደ ስታርታፕ ከወሰዳችሁ ወይም እንደ ቢግነር ከወሰዳችሁ ቀጣይ ደግሞ ስኪላችሁን ዴቨሎፕ የምታደርጉበት የራሳችሁ ወይ ፈልጋችሁ የተለያዩ ዲጂታል ማርኬቲንጎች፣ ዲጂታል ሳይቶችን፣ ዌብሳይቶችን ተጠቅማችሁ ራስ በራሳችሁ መማር ትችላላችሁ ማለት ነው። እኔ ሪከመንድ ማረጋችሁ ከምን እንጀምር ላላችሁኝ ኢትዮ ኮደርስን ጀምራችሁ ወይም ኢትዮ ኮደር ላይ የተለቀቁትን ሰርቲፊኬሽን ጀምራችሁ ፕሮግራሚንግን as a beginner መጀመር ትችላላችሁ። ስለዚህ as a beginner ደግሞ በሰርቲፊኬሽን ከጀመራችሁ which is amazing በጣም ደስ የሚል ነው። ስለዚህ ሁላችሁም ይህን ሰዓት አብረው ለመሄድ የግድ ከቴክኖሎጂ ጋር አብራችሁ መሄድ ይኖርባችኋል። ነገ ምን እንደሚሆን አይታወቅም። ሁሉም ግራጁዌት አድርጎ ይመጣል። እንደምታውቁት ብዙ ሰዓት ነው ይሄንን የምላችሁ። ተመርቆ መምጣት አይደለም ዋናው ነገር፣ በተመረቅንበት ሰርቲፋይ ነን ወይ፣ ወተን የምናገኘው ፕሮዳክት ኮሚኒቲው አክሴፕት ያደርገናል ወይ የሚለውን ነገር ናይስሊ ዲፋይን ያደረገ መሆን አለበት ማለት ነው። ስለዚህ ይመጡልን ሰርቲፊኬሽኖች ወይም ደግሞ ኦፕሽኖች እንደቀላል ሳናይ የተሰጡንን ትምህርት ናይስሊ መማር ይኖርብናል፣ መውሰድ ይኖርብናል ማለት ነው። ባጭሩ አንድ አባባል አለ፣ በነፃ የመጣ ነገር እንደ ትልቅ ነገር አይቆጠርም የሚባል ነገር አለ። ስለዚህ እነዚህ ሰርቲፊኬሽኖች በክፍያ ቢሆን ኑሮ ሁሉም ሰው ይወስዳቸው ነበር። ነገር ግን ፍሪሊ ስለተለቀቁ ብዙም ያን ያክል ችላ እያላቸው ይገኛል ማለት ነው። ስለዚህ እነዚህን ኮርሶች በመጀመር በመውሰድ ቤዚክ ኮንሴፕትስ ኦፍ ዌብ ዲዛይን፣ ፕሮግራሚንግ ላንጉዌጅ፣ ዴታ አናሊስት የምላቸውን ካይንድስ ኦፍ ቴክኖሎጂ ቤዝድ የሆኑ ወይም ፕሮግራሚንግ ቤዝድ የሆኑ ሰርቲፊኬሽኖችን ስለምን እንኳ ኮንሴፕታቸው ዲስከስ እንደሚያደርግ ማወቅ እንችላለን ማለት ነው። ስለዚህ እኔ ከምን እንጀምር ላላችሁኝ ሪከመንድ ማረጋችሁ ኢትዮ ኮደር ሰርቲፊኬሽን ነው፣ ውሰዱ። ከዛ በኋላ ሌቭል አፕ እያረጋችሁ ወይም ስኪላችሁን አፕግሬድ እያረጋችሁ ትሄዳላችሁ ማለት ነው። እንደሚታወቀው ዴሊ ነው አሁን ቴክኖሎጂ እየፈጠነ ያለው። በዛ ልክ እኛ ይሄን ያክል ከሄን ኦሬዲ ተምረናል የምንለው ነገር የለንም። ከዛ የበለጠ ዕውቀት መጨመር ያስፈልጋል። ስኪሎችን ዴቨሎፕ የምታደርጉበትን ኦፕሽን መፍጠር ይኖርባችኋል ማለት ነው። ስለዚህ ሁላችሁም ከሰርቲፊኬሽን ጀምሩ፣ ከኢትዮ ኮደርስ ጀምሩ። ከዛ በኋላ ያለውን ጃቫ 1 ጃቫ 2 እያላችሁ ፕሮግራሚንግ 1 2 እያላችሁ የምትወስዱ ይሆናል ማለት ነው። ስለዚህ ይህን ቻናል ሰብስክራይብ፣ ሼር ማድረግ አይረሳ። ሁልጊዜ ቴክኖሎጂ ቤዝድ የሆኑ ዲጂታል ማርኬቲንግ ከግራፊክ ዲዛይን ጋር ሪሌትድ የሆኑ ኮንቴንቶችን ሼር ማድረግላችሁ። ሌላ ወሳኝ ነገር ደግሞ እኔ ያለፍኩባቸውን ጆርኒ ሼር ማድረግባችሁ ቻናል ስለሆነ ሰብስክራይብ አይረሳ። ሰላም ቆዩ።